ክርስቶስን የሰቀሉትን አይሁዶች አሁንም ደግሞ አባቶችን ማሰቃየት ያላቆሙትን አይሁዶችን ደስ እንዳሰኘ አውቆ ከእንደገና ጴጥሮስን ጨምሮ ያዘው ይላል። በመከራ ላይ መከራ። ወንድሞቼና እህቶቼ መከራው እየጸና መጣ። መከራው እየከበደ መጣ። የቂጣ በዓል ወራት ነበረ ይላል ወቅቱ። ጴጥሮስ የተያዘበት በያዘውም ጊዜ ወደ ወህኒ አገባው ይላል። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው ይላል። ጥበቃውን አጠናከረ። የበዓል ወቅት ስለሆነ የቂጣ በዓል ወቅት ስለሆነ ጥበቃውን በጴጥሮስ ላይ አጠናከረ። ሄሮድስ ከፋሲካ በኋላ በሕዝብ ፊት አውጥቶ አሁን ደግሞ ጴጥሮስን ሊገለው ማለት ነው። ስለዚህ የተጠናከረ ጥበቃ እንዲደረግ አደረገ። እንዲጠብቁት ለ4 ጭፍራ ክፍል ነው አሳልፎ የሰጠው። የሚገርማችሁ ቀላል እንዳይመስላችሁ በጣም ብዙ ወታደሮች ናቸው። ብዙ ወታደሮች ናቸው። ጴጥሮስም በወህኒ ይጠበቅ ነበረ ይላል። ሐዋርያው ጴጥሮስ፣ ወንጌልን የሚናገረው ጴጥሮስ፣ እሱ ደግሞ በሄሮድስ እጅ ስር ወድቆ በወህኒ ሆኖ በ4 ጭፍራ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። እህቶቼ፣ ወንድሞቼ፣ ቅዱሳን መከራው ሲበዛ፣ መከራው ሲጸና፣ ነገሮች ከአቅማችን በላይ የተደራረቡ ሲሄዱ እኛም በጸሎት መበርታት አለብን። ከዚህ ክፍል ላይ እንደምናየው በጸሎት መጨመር አለብን። አባቶች በጊዜው ዋና የሚሏቸው